አብተ ጊዮርጊስ ፍታሪ አብተ ጊዮርጊስ አባ መላ አይፈረስማቸው አባ መላና የሸዋ መኳንንት ተሰብስቦ አንድ ሰው ያጠፋ ተብሎ 40 ይገረፍ ተባለ። ሲከራከሩ ምኒልክ ባሉበት ስብሰባ ላይ 7 ይበቃዋል፣ አድዋም ላይም ዘምቶ ተመልሷል፣ ድልም አድርጓል ተባለ። አባ መላ አንተ ሐሳብ ምንድነው አሏቸው አፄ ምኒልክ። አይ ምኒልክ መገረፍ የለበትም፣ አድዋ ላይ ተዋክቶ ያው ተገርፏል ማለት ነው፣ ሸግና ነው። የሱ መገረፍ ምኒልክን በእውነቱ የጌታዬን ስም ያጎድፋል አሉ። እንግዲህ አይገረፍም፣ እሱ ባለው ተስማምቻለሁ አሉ። ወደ ጨጎና ወራጌ ለአንድ ጉዳይ ሲሄዱ ፍታሪ አብተ ጊዮርጊስ የሸዋ መኳንንት ተሰበሰበና ያ ሰውዬ እንዲገረፍ ተደርጎ 7 ተገረፉ። ወሊሶ እያሉ በወሊሶና በአንድ ከተማ መካከል እንዳሉ ድንኳን ተክለው እንዳሉ መልእክት ደረሳቸው። በፈረሰኛ ተገርፏል ተባለ። ተናደዱ። አይ ምኒልክ እስካሁን ቃሉን ሰጥቶኝ ቃሉን ሰብሮ ያውቃል ምን ነው አሉና ሲመጡ አቆረፉና ጉንፋን ይዞኛል ብለው ፍታሪ አብተ ጊዮርጊስ ልይ ነው ቤታቸው። ፍታሪ አብተ ጊዮርጊስ ልይ ታቆጣላቸው አንድ ቀይ ቆርቆሮ አለ ፎቅ እስካሁን ድረስ እዚያ ነው። አሞኛል ብለው ተኙ። ብልኳቸውን ለብሰው በነገራችን ላይ ብልኮና ጋቢ ይለያያል። ጋቢ ትንሽ ነው፣ ብልኮ ትልቁ ነው። ወላይታ አሁን ይሸጣል፣ እዚያ 40 ቢጭም ይሸጣል። በጣም ብልኮ አለ ትልቅ፣ እሱ ለብሶ ደምቆታል። በኋላ አባ መላን ጠሩልኝ፣ የጨነቀኝ ነገር አለ፣ ሐሳብ ፈልጋለሁ አሉ አፄ ምኒልክ። አይ አሞኛል ብለው ተኝተዋል፣ 8 ቀናቸው እዚህም አልመጡም። 8 ቀን ሙሉ አሞት ለኔ ሳይገረኛ አሞኛል ብሎ ሳይነግረኝ አሉ። ይሄ ገባኝ ነገሩ አሉና ጧት ተነስተው አንድ ቀን 12 ሰዓት ላይ በቅሎ ጫን አሉ። ወደ 20-30 መኳንንት ተሰበሰበ። አንድ ከቤኒሻንጉል የመጣ አሽከር ነበራቸው የሚወዱት። ትልቅ ድንጋይ ያዛሉ፣ ረጅም ነው። ድንጋይ ያዘ። ሄዱ። ጧት ተነስተው እዚያ ወደ 1 ሰዓት ተኩል ገደማ ሲደርሱ በበቅሎ ነው የተሄደው። አባ መላን ተነስ ብለው ምኒልክ መጥቷል ብለው አሉ። አንድ መኳንንት ደጃዝማች ሄደው በር አንኳኩ። ምኒልክ መጥተዋል አፄ ምኒልክ አሉ፣ ነገሯቸው። እንደለበሱ ጃማቸው ብቅ አሉ። ሲያው ምኒልክ ከሰውየው ላይ ድንጋዩን ተሸክመው ድንጋዩን እዚህ ላይ አድርገው ተሸክመው እዚህ አጎንብሰዋል። አብተ ጊዮርጊስ ተሽመደመሩና ወደቁ በድንጋጤ። መጡና ጫማቸው ላይ ወደቁ። ድንጋዩን ያወርዱልኝ አለ። አላወርድም። አባ መላ አይ ሀብቴ እውነት ተቀየመህ ነው እንጂ እውነት አጥፍቼ ነው እንጂ ያንተ አንጀት በእኔ አይጨክም ነበረ፣ ማረኝ ነው ወንበሰር። ድንጋዩን አወረዱላቸው። አብተ ጊዮርጊስ ከአፄ ምኒልክ ማጅራት ላይ መኳንንት ሁሉ ተላቀሰ። እርቅ ተደረገ። ግብርም ቁርስ እዚያው ነው የተበላው። ፍታሪ አብተ ጊዮርጊስ ታየ። አባ መላ አጥፍቼ አስቀይሜህ ነው እንጂ እውነት ያንተ አንጀት በእኔ ይጨክን ነበረ ነው ያሏቸው። እንዲህ ያለ ዲፕሎማሲ የት ይገኛል? አይደለም ገደሏቸው ማለት ነው አይደለም። አንድ ንጉሠ ነገሥት አሽከሩ በራፍ ላይ ሄዶ ሲወድቅ እና ይሄ ሁሉ የምኒልክ ታሪክ ነው። ምኒልክ ያልሰራው ስራ የለም። በጀግንነትም ጎበዝ ነበር። ገብር ይልሃል፣ አልገብረውም ስትል ይወግሃል፣ ያስርሃል። እንደገና ደግሞ ተንበርከ ገብር ያለው ተሸንፍ ያለው ስትል ይሾምሃል እንደገና። ምኒልክ ባሪያ ብሎ የሚሳደው ሰው አይወዱም ነበረ። እከሌ እንዲህ ጎሳ ነው ብሎ የሚናገር ሰው አይደለም። ሁሉን እኩል የሚያዩ የሁሉ አባት የሆኑ ታላቅ ሰው ነበሩ። በምኒልክ ልጆቻችን የልጆቻችን ሲኮሩ